ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና አደራችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስንታየው እባላለሁ ለማታውቁኝ። ዛሬ ጁስ ነው የምንሰራው። ምን አይነት ጁስ እንደምንሰራ ልንገራችሁ። ይሄ በጀመሪያ የጨመርኩት የተቆራረጠ ነው። ይሄ ደግሞ ንጹህ ሆኖ በራድ ወይም ተልዥ የሚሰራበት ፍሪጅ ውስጥ የገባ ነው። ከዛ በረዶ ሰርቶ ነበረ። በረዶ ትንሽ እንትን እንዲል ለማሽኑ ለቀቅ እንዲያደርግ አውጥቼ አስቀምጬው ነበረ። ከዛም በኋላ ማንጎ አለኝ፣ አንድ ማንጎ አለኝ። እሱን እልጥና እጨምርበታለሁኝ። ከዛም በኋላ ይሄንን እየቆራረጡ እዚህ ከሙዙ ጋር አቀላቅለዋለሁ ማለት ነው። በነገራችን ላይ ስቸኩል በጣም ግራ ግብት ነው የሚለኝ። በጣም አሪፍ ነው። ይኸው እየቆራረጥኩ እንደዚህ አድርጌ በዲዛይን አልቆረጥኩትም፣ ምክንያቱም ስለቸኮልኩ ስለነበረ። ደግሞ አልነግራችሁም። እሺ ጣፍጥ ነበርና እየበላሁት ነበረ። በጣም ነው የሚጣፍጠው እና ምርጥ ስኳር የለውም ብዙ። እሱን ቆራርጬ ከጨረስኩ በኋላ ምን አደረኩኝ? አሁንም በላሁት። በጣም ነበር የጣመኝ። እንዲሁም ቀድሜ የጣልኋቸውን ባነሳቸው ደስ ይለኝ ነበረ፣ ግን ማንሳት አይቻልም። ሶሪ ሳልኩባችሁ። ከዛ እንደዚህ ቁርጥርጥርጥርጥ ካደረግን ቸኩያለሁ። በጣም ዱብ ይላል። ምክንያቱም ያው የሰው ቤት ታውቃላችሁ። አንዳንዴ ያው እዚህ ቤት ደግሞ ወይ አይበሉ ወይ አያስበሉ ወይ አይጠጡ ወይ አያስጠጡ። አሁን ይሄን አዘጋጅተን ብንሰጣችሁ ፍሪጅ ውስጥ አድርጉ ብለው ያስቀምጡታል፣ ይደፋል። ስንጠጣ ደግሞ አይወዱም በጭራሽ። እና እንደዛ ነው ነገሩ። እና ቶሎ የምለው ለዛ ነው። እሺ እንዳይደረስብን ነው። ዛሬ ጁስ ጠጣን ማለት ነው። እንዴት እንደሰራሁት ግን እስከ መጨረሻው ተከታተላችሁ። በጣም ቀሊል ናት፣ ቀሊል። እዚህ ጋር ቆሻሻዬን ጣልኩኝ፣ እጄን ታጠብኩኝ። ኧረ በስመ አብ ተደብቄ በላው። ተደብቄ በልቻለሁ። እሺ ስጎርስ እንዳታዩኝ ማለት ነው። ተደብቁ። ከዛ እዚህ ጋር ደግሞ ቢላዎቼን አጠብኩኝና ቆሻሻዬን ጣልኩኝና ምን ላመጣ እንደሚሄድ ታውቃላችሁ እናንተ? ያው የድንጋጤ ብዛት ልብሴ ሁሉ ውሃ በውሃ ሆነ። ደግሞ ተደብቄ የበላሁ ቆዳው በጣም ነበር የሚጣፍጠው። የምር አንዳንድ የማንጎ ቆዳ የሆነ ጣዕም አለው፣ የሆነ አፍ ላይ ደስ የማይል ጣዕም አለው። እና ወተት እዚህ ቤት ላም አላቸውና ወተት አመጣሁኝ። ወተቱን ጨመርኩኝ። ተፈልቷል፣ በነገራችን ላይ ተፈልቶ ነው ቀዝቅዞ ፍሪጅ የገባው። ስለዚህ ምንም ችግር የለውም ስለተፈላ። እዚህ ጋር ደግሞ ወፍራም ስለሆነ ወተቱ ውሃ አለቀለቅኩት፣ ምክንያቱም ሲደፋ ሀራም ነው። አሁንም ቆዳውን አንስቼ በላሁት። እንዳታዩኝ ተደብቄ እየበላሁ ነው። እሺ እንዳትሄዱ። በልቼ እስከምመጣ በልቼ መጣሁኝ ማለት ነው። እዚህ ጋር ክዳኑን ክድን አደረኩት። አልከደን ብሎ ነበረ፣ ሞልቶ ነበረ። ስለሞላ አልከደን ብሎ ነበረ፣ ግን እንደምንም አድርጌ ከደንኩ ትላችኋለሁ ውዶችዬ። ይውላችሁ እንደዚህ አይነት ማሽን ከሌላችሁ በእንትን መስራት ትችላላችሁ። ለምሳሌ በቢላዋ ድቅቅ አድርጋችሁ መክተፍ ትችላላችሁ። እሺ እንደኔ ማሽን የሌላችሁ
እንደኔ ማሽን የሌላችሁ አላልኩም። እኔም የሾ ማሽን ነው እሺ፣ የኔ አይደለም። የኔን ስገዛ ግን በስነ ስርዓት አሳያቸዋለሁ፣ ረጋ ብዬ በራሴ ድምጽ። አሁን ይኸውላችሁ ይታያችኋል፣ እየተንሳቀቅኩ ነው ይሄንን እንትን ምፈጭ የነበረው ውዶችዬ። ለማንኛውም ይሄን ይመስል ነበረ። ፈጨውት ፍጭጭጭጭት ታደረግኩት ማለት ነው። በጣም እየፈራው ነበረ። ካሁን መጡ እያልኩ እሷ ደግሞ መከንሲ እያረገች ነበረ። መከንሲ ስላችሁ የሚጮኸው በመኪና እያደረገች ነበርና እና እየተንሳቀቁ ነበረ ይሄንን የሰራሁት። ቢሆንም ግን ጨረስኩት ማንም ሰው ሳይመጣ። አይቼ ልመጣ ሮጬ ሄጄ አየውና አይቼ መጣሁኝ። ከዛም በኋላ አይቼ ስመጣ ማለት ነው እንደገና ትንሽ ቀርቶ ነበረ። ትንሽ ላም ማለት አለ አይደለ? ድቅቅ ማለት ቀርቶት ነበረ። ከዛ በቃው ብዬ አወረድኩት። በቃ እዚህ ጋር ብርጭቆ ላመጣ ሄድኩኝ። ብርጭቆ አይደለም ስንዬ ማስቀመጫ ለብርጭቆ ማስቀመጫ ስንዬ ሄጄ አመጣሁኝ። እናንተ ይሄ ጁስ ከጠጣችሁ በጣም ግብዳ ነው የምትሆኑት። አንወፍርም፣ ወፍራ ማረን፣ ብንበላ አንወፍር አለን ለምትሉ ሰዎች ይሄንን ጠጡ፣ ብሉ። በጣም ትወፍራላችሁ። ደግሞ እንትን ብትጨምሩበት፣ ይሄ ቻሲድ ብትጨምሩበት፣ ወይኔ እዚህ ጋር በጣም ፈሰሰ። ኦሜጋድ ዝርግርግርግር ካለ ኦሜጋድ ስንታየው ያዝረከረከችው የድንጋጤ የፍርሃት ብዛት ነው። ምክንያቱም ሰዎቹ ከመጡ እኔ ይላሉ እዚህ ጋር። ወይኔ ስማም እንደዚህ አረኩት። ኖ ፕሮብሌም፣ ችግር የለም። ለራሳችን ስለሆነ ችግር የለም። እሺ ከዛ እዚህ ጋር ጥርግ አደረኩት ማለት ነው። የጅብ ችኩል ቀንድ ይነክስ ሲሉ ሰምታችኋል አይደለ? ከዛ የመጀመሪያው ስንዬ ብክልክል ስላለብኝ ቀየርኩት እላችኋለሁ። ለማን እንደሆነ አታውቁም፣ ለራሳችን እኮ ነው። እሺ ከዛም በኋላ ከቀየርኩ በኋላ የተረፈ ነበረ። እነሱን በትናንሽ ብርጭቆ ልቀዳ ነው። ያው እናንተ ደግሞ የታጠበ ብርጭቆ ውሃ ሳላቅለቀልቅ መቅዳት አልወድም እና ወይን ብርጭቆዬን አለቀለቁ፣ ቀዳው የተረፈኝን። አብራኝ የምትሰራው መከንዚ እያደረገች ነበረ፣ ወይም መኪና እያደረገች ነበረ፣ ቤት እየጠረገች ነበረ። ከዛም በኋላ ነይ ጠጪ አልኳትና ሳባረኳትና አመጣዋት እሱን። ከዛም በኋላ ጠጪ አልኳት፣ እኔም መጠጣት ጀመርኩኝ ማለት ነው። ይሄ የተበካከለ ስለሆነ የችኩል ስለሆነ ወሰድኩት፣ ወደዛ አጠብኩት ማለት ነው። ያው ማታየት አትወድም ነበረ፣ ግን ታየች። እዚህ ጋር አየች፣ አይ ገባሽ ማለት ነው። እዚህ ውስጥ አትወድም፣ እሷ መግባት አትወድም፣ ግን መቁረጥ ትችል ነበረ። ግን ኖ ፕሮብሌም፣ ችግር የለም ብዬ አምናለሁ። ግን እናንተ ፊት ጥጥ አረኩት ማለት ነው። ቅዝቃዜው ልነግራችሁ አልችልም። በረዷን ነበረ እና እየሳቀው ነበረ። በነገራችን ላይ በዛ ድምጽ ልለቃላችሁ ነበረ። ድምጹ መከንሲ ስላለው በጣም ይደብር ነበረ። ስለዚህ መልሼ ድምፄን በድምጽ እያወራኋችሁ አቀናበርኩት ማለት ነው ውዶችዬ። እዚህ ጋር ደግሞ ምን እንዳሰብኩ ታውቃላችሁ? መጨረሻ ላይ ቪንቶ ብንጨምርበት ብለን ተመካከርና እንጨምርበት ጨምሪ ተባባልን። ከዛ ቪንቶ እናመጣለን ማለት ነው። ይሄን መጀመሪያ እዛ ቁጭ አድርጌ ይመጣለሁ።
እናንተ። ዋው ቻፓ ምናምን አለኝ እንዴ! አይገርምም? አይገርምም? ኦ ማይ ጋድ ነው ቻፔ እንዴ! ቻፔንማ እንዳታየው ሄዳ ቀረች። ጠብቋት። ለማንኛውም መጣይ በረዶ ይዛ መጣች። ከዛ በረዶ ልናረግበት ስንል መጉደል ስላለበት እና ያጉዲው አልኳት ማለት ነው። ወይኔ እየተደበቀች እኮ ነው በሷ ቤት ግን እየታየች እንደሆነ አታውቅም። ከዛ ለበረዶ ቦታ እያስለቀቅንለት ነው። በረዶ ልንጨምር ስለሞላ ስለነበረ ከዛ እሷን ቦታ ስለቀቀች። የኔ ብዙ አላጎደልኩትም። ቆይ መልሼ ላጉደለው መሰለኝ። መልሼ አጎለዋለሁ። ቆይ መልሼ አጎለዋለሁ። ከዛ እዚህ ጋር መልሼ ላጎለው ነው። ዋይ ሄደች ሳታጎለው። እዚህ ጋር ቆይ ትመጣና ታጎለውና ከዛ ቢንቶ ትጨምርበታለች። እሺ ምንድነው ይሄ የሚባለው? መምጠጫ ነው ምንድነው? እንደዚህ ይሄ መምጠጫ። ከዛ ቢንቶ ብንጨምርበት ስትላለሽ ማለት ነው። ከዛ እንስማማለን ማለት ነው። አየሽ ቢንቶ፣ ስለ ቢንቶ አወራን እዚህ ጋር ቢንቶ ብንጨምርበት ብለን ተስማማን። ከዛው ጋር በነገራችን ላይ ይሄ ዩኒፎርም ጠቦይ ነው ስንጥቅ ያረኩት። እሺ ውዶች የተቀደደ እንዳይመስላችሁ። ከዛ ለቢንቶ ቦታ አስለቀቁለት ማለት ነው። ልንጨምር ነው ቢንቶ። በነገራችን ላይ የኢትዮጵያ ቢንቶና ይሄ ቢንቶ አንድ አይደለም። የኢትዮጵያ ቢንቶ ጣፋጭና በጣም ደስ የሚል ጣዕም ነው። እዚህ ያለው ቀጭን፣ እንደገና ኢትዮጵያ በጣም ወፍራም ነው። ጁስ ቤት አይቻለሁ፣ በጣም ወፍራም ነው። ይሄ ግን በጣም ቀጭን ውሃ ነው። እናንተ ጣዕሙ ራሱ ደስ አይልም። በቃ ስኳር ብቻ ነው። የኢትዮጵያ ቢንቶ ግን የሆነ ጣዕሙ በጣም ደስ ይላል። እና እዚህ ጋር አመሳሰል ነውና ከዛ ይኸው እዚህ ጋር ላስኩት። እና ከተመቻችሁ ሼር፣ ሰብስክራይብ በማድረግ ከተባበሩኝ።